ለአንዴና ለመጨረሻ ጊዜ እንገላገላታለን። ወይዘሮ አልማዝም በትክክል አባዬ እሷን ዝም በላት እሺ። የትም አትሄድም፣ እዚህ ነው የምታድር። ነገርኩህ አንተ ልጅ ሰው ነገርኩህ። በኋላ አንቺ ፊት አንሺ መታየት ስለማልፈልግ እዚህ ቤት የገባሁት ለበቀል። ለበቀል? አዎ ለበቀል። እንዴ ቢኒ? ደህና ነኝ። እርግጠኛ ነህ? ግን እኮ አትመስልም። ልቤማ ደህና አይደለም። እሺ በቃ ና ቁጭ በል፣ ሁሉም ነገር ትነግረኛለህ። ና ቁጭ በል እሺ። ቁጭ በል እንደዚህ ሆነ ከባክ ታስቸግር። ልብሽን አሞሽ ያውቃል? አዎ በደንብ። ስንቴ? 2። እኔ ግን ሁሌ እንዳመመኝ። እንዴት ነው ሁሌ ሊያምም የሚችለው? ማኪ ሳገኛት ግን ይሻለኛል። ማኪ አትበል፣ እሷ የራስ ጉዳይ ብላ ታኝታለች። እወዳታለሁ። እሱን ተውና፣ ቆይ ለምንድን ነው ሁሌ የሚከፋክ? አባት አለሽ? ታውቀው የለ? ታድለሽ። እኔ ግን የለኝም። ዲቃላ ነኝ። ስለመጣሁሽ ግን ይቅርታ። እሺ ግን ትቀጣል። ምን ልቀጣ? ሳሚ እዚህ ምን ትሰራለሽ? እናንተ ልጠይቃችሁ እንጂ ምን እያደረጋችሁ ነበር? ምን አገባሽ? እንዴ ምን ጥያቄ ነው የምጠይቂው? አይተሽም እንደ ቢኒያም ያለበት ሁኔታ? ልዕልት ያየሁትን ነገር ማመን እያቃተኝ ነው። አንቺ ምን አየሽ? እኔ ያለው ብዙ ነገር አየሁ። ልዕልት ምንድን ነው ያየሁት ነገር? ምን እያልሽ ነው ማኪ? ግራ አታጋቢ። ማለት ልዕልት ተሳሳሙ ምንድን ነው ያልሽው? መርገም አልፈልግም ልዕልት። የተናገርኩትን ሰምተሽኛል። እኔን ካንቺ አልጠብቅም ማኪ። ግን እኮ በቃሽ ማኪ። እኔ እኮ እህትማማቾች የሆነ መስሎኝ ነበር። ቆይ እንዴት እንደዚህ ትይኛለሽ? እኔ አጠገብ እንደዚህ ሆናችሁ ሳያችሁ ታዲያ እሱን አልካድኩም። ግን ደግሞ እንደዚህ ሰክሮ ሲመጣ ደገፍኩት። ከዛ ስላንቺ እየመከርኩት ነበር። አይደለም እንደ ቢኒ አይደለም ቢኒ? ማኪ በፍጹም ልክ አይደለች። አይደለም እኮ አይን ውስጥ የሆነ ነገር ገብቶበት ላውጣለት እየመከርኩ ነበር። አይኖስ ደግሞ ምን ገባ? የፈለግሽውን የማምን የአንቺ ፋንታ ነው ማኪ። ግን አንድም ቀን እንደዚህ ታስቢያለሽ ብዬ አስቤ አላውቅም ነበር። ተናዳጅ እንጂ ባለጌ ሴት አይደለም። እሺ አሁን ከዚህ እወጣልሻለሁ። ቆይ ልዕልት፣ ሌላ ይቅርሽ የምትሰርቢኝ ስድባለሽ? ይቅርታ አድርጊልኝ በቃ ልዕልት፣ በእናትሽ። የተናገርሽውን ያሰብሽው ነገር ግን ታውቆሻል? ልዕልት ግራ ገብቶኛል። ከቢኒያም ጋር ያለሁበትን ነገር ታውቂያለሽ። በሱ ተናድጄ ሳልጨርስ እንደዚህ ተቀራርባችሁ ሳያችሁ ምን ማድረግ ነበረብኝ? ለአንዴና ለመጨረሻ ጊዜ ልንገርሽ፣ አንቺ እህቴ ነሽ፣ እሱም ደግሞ እንደዛው እንጂ ባለጌ ሴት አይደለም። እሺ በቃ ይቅርታ።
ቆሞ መሄድ የሚችል አይመስለኝም። እንደዚህ ሆኖ አይቻል አቅም በጣም አዝኖብኛል ማለት ነው። እሱን ጣውት ታወራላችሁ። አሁን አስገባው በቃ። ቃሉን አጥፎ የሚቀር መስሎኝ በጣም አዝኜ ነበር። እንዴት እንድጠብቂው ሳለ ልማት አንዴ ቆይ እንኳን ደህና መጣባችሁ። እንኳን ደህና ቆየሽኝ ማኪ ልጄ። ግባ። እንዴ አባዬ ልልት ሰርፕራይዝ ስለሆነ ነው ያልነገርኩሽ። እንዴ ምን ነው ደስ አላለሽም እንዴ? ኧረ ደስ ብሎኛል፣ በጣም ደስ ብሎኛል። ወይኔ ልጅ ምን ሆኖ ነው? ተረጋጋ አባዬ፣ ትንሽ ጠጥቶ ነው። አንቺ የሚተኛበትን አስተካኪ፣ እኔና አባዬ ደግሞ ይዘን እንመጣለን። እሺ ያገኘው ሙሉ ሰው ልጅ ልጃት እኔ ነኝ ልጅሽ። ምን ላድርግ? እዚህ ወድቆ ሳገኘው ደንግጬ እኮ ነው። ከሱ ወርቅ ያንተ ሲመጣት የሚያስደንግጠው። ቆይስ የምትሰራ ማኪ ልጄ ጠርታኝ ነው። አንተ ሰው ልታሳብለኝ ነው እንዴ ልጃት? እሺ በቃ ማኪ ጠርታኝ። ለምንድን ነው የጠራችን? በስራዬ ለምንድን ነው ለእኔ ያልነገረችኝ? አላውቅም። ቃል አስገብታኝ ነው ከእንግዲህ የመጣው። ቆይ ከእኔ ምንድን ነው የምትጠብቁት? ልልት ሁሉም ነገር አዘጋጅቻለሁ። ማስገባት ትችላለህ። እሺ እንትን አልኩሽ። ቀስ በሉ ቀስ በሉ። ቋራ እስከ መቼ ነው እንደዚህ የምኖረው? መነጋገርማ አለብን። እስከ መቼ ነው እንደዚህ የምኖረው? ቆይ እዛም እንዴ ምን አባዬ እንዴት ነህ? ደህና ነኝ እኔ ልጅ። እማዬ እየደወለች ነው ይመስለኛል። አንተን ፈልጋ። በቃ አንሽላት፣ እኔ ውስጥ ልግባ። ቢኒጋ አይ አይደል በአንተ ምክንያት ምን ውስጥ እንደገባው አንድ ቀን ይበላሽና አንላቀቃትም። እሺ አሁን እንሽላት፣ ተጨንቃ ይሆናል። ሄሎ እማዬ። ደህና ዋልሽ ልጄ? እኔን ተይኝና ለምን እንደደወልሽ ተናገሪ። አባትሽ? አባቴን ፈልገሽ ከሆነ እዚህ ነው። ምን ፈልገው እንደሆነ አላውቅም፣ ግን ማኪ ስርስር እያለ ነው። ጥሩ። እኔ ብቻ ነኝ ለካ እዚህ ጉራንጉር ውስጥ ያለሁት። እማዬ አሁን ምን ፈልገሽ እንደደወልሽ ተናገሪ። በቃ ተመልሶልኛል። ደህና አደሩ። አንቺና አባትሽ ጥሩ ቦታ አይደል? እኔ ብቻ እዚህ ጉራንጉር ውስጥ። ሄሎ ሸዋንግዛ፣ አሁኑኑ ቤት ናልኝ። መነጋገር አለብኝ፣ እፈልግሃለሁ። አዎ አሁን ለማን ብዬ ነው ጥሩ የምሆነው? ምን አለ እንደ በፊቱ ብታይ። ሁሉንም ነገር እኮ ከእኔ መረዳት ትችል ነበር። ቢኒ አንድ ነገር ልንገርህ፣ በጣም ነው የማፈቅርህ። በህይወቴ ብዙ ነገር ያጣው ሴት ነኝ። አንተን ግን በፍጹም ማጣት አልፈልግም። በፍጹም።
አባዬ ጥያቄ ጠፋው አይደል? እንኳን ጠፋሽ። አባቴን አይቼ መጥገብ አልቻልኩም ነበር። ይገባኛል፣ ግን አሁን ላስቸግርሽ ነው። ምን ማኪ? የፈለግሽውን መጠየቅ ትችያለሽ። ለአንቺ ተቸግሬ አላውቅም። የፈለግሽውን ጠይቂ። እኔና አባቴ ለትንሽ ደቂቃ ብቻችንን ትተይናለሽ? እንዴ ማለት? ቆይ ከኔ የምትደብቁት ሚስጥር አለ እንዴ? አንዳንዴ ሊኖር ይችላል፣ ግን ይሄንን የማትሰሚው ለጊዜው ነው። እሺ ካላመናችሁ ምን ይደረጋል? ሰሞኑን ምን እንዳይሽብኝ አላውቅም። አላምን ብለሽኛል። ወይ ልዕልት፣ ኧረ እንደዛ አይደለም። ከፈለሽ ደግሞ መቀመጥ ትችያለሽ። ስቀልድሽ ነው። እንደፈለጋችሁ ማለት ትችላላችሁ። ያው ልክ እንደ አባትና ልጅ አይደለ? አባዬ መጥቻለሁ አለቃ። በእርግጥ እሷ የጠራችን ልታናግረኝ፣ እኛ ግን ለስራችን እንሄዳለን። አልገባኝም አለቃ። ለአንዴና ለመጨረሻ ጊዜ እንገላገላታለን። ወይዘሮ አልማዝም? በትክክል በለ፣ ወደ መኪናው እንግባ። ሮቤል፣ ወይ አለቃ። እንሂድና አባዬ ስለመጣ ደስ ብሎኛል። ቃል አስገብተሽ እንዴት ቀራል? እኔ የምልሽ ልጄ፣ ፊትሽ ምንድን ነው እንደዚህ የከፋው? አዎ ከፍቶኛል። ምን ሆነሽ ነው? የቢኒ ነገር በጣም እያሳሰበኝ ነው። በጣም ተቀይሯል እና ምንም ደህና አይደለም። ልብሽን መኙ እሺ። ከፈለግሽ ደግሞ እኔ ያናግረዋለሁ። አረ ችግር የለውም። ጠዋት ደህና ሲሆን እናውራና እንፈተዋለን። እና ለምን ነበር የፈለግሽኝ? እኔ ልጅ አባዬ፣ ይሄ ላንተ ነው። ምንድን ነው? ያው ብዙም ባይሆን ግን ለጊዜ ይሆናል። እኔን ከአንቺ መቀበል አልችልም። እንዴ አባዬ ምን እያልክ ነው? ያለበትን ችግር እኮ አውቃለሁ። በዛ ላይ ደግሞ ልጄ ነሽ ትለኛለህ እንዴ? እሱማ ልጄ ነሽ እኮ። እንደዛ ከሆነ ተቀበለኛ። ግን ከየት ነው የመጣሽው? ያላችሁበት ምን እያወቅኩኝ አለኝ አባዬ። አለቃ ምንድን ነው? ተናገር። የምር ልናደርገው ነው? ምን እንደዚህ ያስደነገጠ? እንደዚህ ስናደርግ የመጀመሪያችን አይደለም። እሱማ አዎ፣ ግን ባለቤቷ ካለ ወይም ልዕልት? አታስብ፣ ማንም የለም። ልጅ ሮቤል። አቤት አለቃ። ምንድን ነው እንደዚህ በሀሳብ መብሰልሰል? አይ ምንም። እንዴ ይሄ ደግሞ ጅል ይሳል እንዴ ነው? ሮቤል እና ቤት ብቻዋን ነች? አዎ ማንም የለም። እንዴ ለኔ ደውሎ ከማን ጋር ነው የሚያወራው? ሄሎ ሮቤል። ቆይ አለቃ፣ ወይዘሮ አልማዝን በምንድን ነው የምናስወግዳት? ምን? ቆይ ዛሬ ጥያቄ ያበዛው ምንድን ነው? ወይስ ኧረ ያው ያለውን ነገር አውቄ እንድዘጋጅ ብዬ ነው። ማስወገድ ነው። ሌላ ምንድን ነው የተለየ ነገር? እሺ አለቃ። ልዕልት ደህና ነሽ? ደህና ነኝ። ሳጨርሱ መጣሁ አይደል? እኛ ጨርሰናል። አንቺ ግን ደህና ነሽ? እኔ ደህና ነኝ። ወዲያ ስልክ ነው ያልተረጋጋሁት። እንዴ አባዬ አይመሽብህም እንዴ? ለምን አትሄድም? ምን እያልሽ ነው ልዕልት? አሁን እኮ መሽቷል። እና ማየት ማሄድም ያው ታውቂ የለ እማዬ ማለት አልማዝ። እረዳሻለሁ ልዕልት፣ እማዬ ብለሽ ጥረት። ብቻ ማኪ ብቻዋን ከምታድር አባዬ ቢሄድ አይሻልም?
አባዬ በቃ ውጣ። እንዴ ምን ሆነሻል እህት? አባዬ እሷን ዝም በላት እሺ። የትም አትሄድም፣ እዚህ ነው የምታድረው። እሺ ማኪ፣ የትም አልሄድም። አባዬ በቃ አባዬ፣ እኔ የሚለብስ ነገር ላምጣልህ። አባዬ ምን እያደረግህ ነው? ምን ላድርግ ደግሞ? ምን ችግር አለ? ችግሩማ አንተ ወደ አልጋ ስትሄድ ውዷ ሚስትህ ወደ ሞት እየሄደች ነው። ምን? የምን ሞት? አሁን በዚህ ሰዓት ሸዋን ጊዜ ወደ ቤት እየሄደ እንዴ? ለምን? አላውቅም። አሁን ማውቀው ነገር ቢኖር ብቻዋን ካገኛት እንደሚገላት ነው። ቻው ቻው ማኪ፣ ይቅርታ። ቻው ቻው። መሄዳለን፣ መድረስ አለብኝ። እንዴ አባዬ በዚህ ማታ ወዴት እየሄደ ነው? ይመስለኛል ሀሳቡን ቀይሯል። እንዴ በጣም ግራ እያጋባችሁኝ ነው እውነት። አባዬ እኮ እንደዚህ ነው። ያው ታውቂ የለ። በቃ ቁጭ ብለን እናውራ። ምን እየፈለግ? ሰው እንዳላየን እያረጋግጡ። አሁን እንሂድ እንግባ። እሺ ግባ። አላረፈርኩም ብዬ ተስፋ አደርጋለሁ። ዋናው አለመቅረትህ ነው ሸዋን ግዛ። በይ በዚህ ሌሊት ለምን እንደጠራሽኝ ንገሪኝ። ብቻችንን መሆን እንችላለን? ልጅ ሮቤል አንዴ ውጣ። እና ይሄ ጥሩ ሁኔታ ላይ ነሽ። አትቀልሽ ሸዋን ግዛ። ያንን ሁሉ ኃጢያትና ወንጀል የሰራሁት ለዚህ አይነት ኑሮ አይደለም። ጥፋቱ ያንቺ ነው። ያ ፈዛዛ ባልሽና መርዝ ልጅሽ ነች ለዚህ ነገር የዳረጉሽ። ስለነሱ እንድታወራኝ አይደለም የጠራው። ተናገሪ። ከዚህ ቤት አውጣኝ፣ የተሻለ ኑሮ ስጠኝ እያልኩ ነው። ለምን ሲባል ይሄን የማደርገው? ወዳጅነታችን ከበቃ እኮ ቆየ። ልክ ነህ፣ ወዳጅነታችን አብቅቷል። ግን አሁን ጥሩ ጠላቶች ሆነናል። ደግሞ ታውቃለህ፣ ጠላትን በደንብ መንከባከብ አለብህ። ምክንያቱም ላጥፋ ካለ እንዴት ማጥፋት እንዳለበት ስለሚያውቅ። ስለዚህ እያስፈራራሽኝ ነው? አትሳሳት፣ እያስጠነቀቅኩ ነው። በምን እንደምታጠፊ ላውቅ እችላለሁ? አስበው እስቲ ማኬ እናቷን ገዳይ ስታውቅ፣ እያውም ከማስረጃ ጋር። ገባኝ። ስለዚህ ተስማማን ማለት ነው። እንዴታ! የድሮ ወዳጅ ነሽ፣ እንዴት ትጠፊኛለሽ? አንዲት ትንሽ ስጦታ አምጥቼልሻለሁ። ልጅ ሮቤል ግባ። አቤት አለቃ፣ ጠራኸኝ? በል ስጣት። ምን እያረክ ነው? ይቆጭሃል፣ በኋላ ይቆጭሃል። ሸዋን ግዛ፣ ይቆጭሃል። እንደውም ዘገየው። ይቆጭሃል ብያለሁ። በኋላ ነገርኩህ። አንተ ልጅ ተው፣ ነገርኩህ። በኋላ አለቃ ሰውዬ ሁሉም ነገር አለቀ። አልቋል አለቃ። እድል ሰተናት ነበር፣ በድሉ መጠቀም አልቻለች። ምንም ማድረግ አልቻለች። እንሂድ። እሺ አለቃ። ክፈትለት።
አንተ አውሬ እዚህ ምን ትሰራለህ? ኪዳኔ የሰማሁት እውነት አይደለም አይደል? ሻውን ግዛው የምትሳሳለት ልጅ በእጄ እንደሆነች እንዳትረሳ። አፍህን ዝጋ። ወይኔ ባለቤት ሮቤል፣ ይህ ሰውዬ እንዴት ሊያገኘን ቻለ? አላውቅም አለቃ። ለልጁ ስል አፉን ይዘጋ ብለን ተስፋ እናደርጋለን። አሁን በል ከዚህ እንሂድ። ልዕልት እየሰማሽኝ ነው ወይ? ጠራሽኝ? አዎ፣ ግን እየሰማሽኝ አልነበረም። ቆይ ቅድም በተናገርኩት ነገር ይሄን ያክል ተቀይመሽኛል እንዴ? አይ እሱ ረስቼዋለሁ። አሁን ያሳሰበኝ አንቺና የቢኒ ጉዳይ። ግን የሚያዳምጠኝ ይመስልሻል? አይመስለኝም። ምን ማለቴ ለጊዜው ዝም በይውና ከዛ ታወሪዋለሽ። እሺ በቃ ወደ ውስጥ ልኩ። የደውሉላቸው ደንበኛ መስመር ስለተያዘ እባክዎ ትንሽ ቆይተው ይደውሉ። ሮቤል፣ ምንድን ነው የተፈጠረው? አባዬ ስልኩን እያነሳልኝ አይደለም። ቆይ ምንድን ነው የተፈጠረው? ሁሉንም ነገር ጠዋት ሄደሽ ታይዋለሽ። ሁሉን ነገር ሄደሽ ታይዋለሽ ማለት ምን ማለት ነው? ሄሎ ሄሎ፣ ሮቤል ሮቤል፣ ማኪ፣ ቆይ ግን ለምን አልቻልኩም ነበር። ምኑን ያልቻልከው? ደግሞ ሁሉም ሰው ያውቃል አይደለ? ቆይ ለምንድን ነው እኔን የዋሸኝ? ስለምወድሽ ነው። ስለምትወደኝ የደበከኝ? ቆይ ይሄን ያክል ይሄን ነገር የማምን ይመስላል እንዴ? አንቺ ፊት አንሺ መታየት ስለማልፈልግ እዚህ ቤት የገባሁት ለበቀል። ለበቀል? አዎ ለበቀል። ልጅነቴን የወሰደብኝን ሰው ለመበቀል ነበረ ቤታችሁ የገባሁት። ግን በቃ አልቻልኩም። አንቺ ሁሉንም ነገር አስረሳሽኝ። በቀሌ ነው። አባቴ ልትበቀል? በዚህ መንገድ ባታውቂ ደስ ይለኝ ነበር። አባትሽ ላንቺም ጥሩ ሰው አይደለም። ስለ አባቴ ክፉ ነገር እያወራሁ ሽትን ለመደበቅ አትሞክር። እሺ፣ ስለነበረን ጊዜ በጣም አድርጌ አመሰግናለሁ። ድጋሚ መተውን አልችልም። በጣም ታምሜያለሁ። ልቀቀኝ ቢኒያም። ማኪ ጥለሽኝ አትሂጂ እባክሽ። ማኪ እባክሽ፣ ማኪ እባክሽ ጥለሽኝ አትሂጂ። ማኪ 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 ሌሊቱን ሙሉ እዚህ ነው ያደርሽው። ስጠጣ አይተሽኝ አታውቂም አይደለም? ሰሞኑን በጣም ግራ ገብቶኛል። በጣም ተጨናንቄያለሁ። ለዛ ነው ተጨንቄ ያስጨነኩሽ። እየተናደድኩት ስለዋሽሽኝ ነው ማኪ። ፈርተሽ ታውቂያለሽ?
የሴት ፍርሃት ሳይሆን የወንድ ፍርሃት መናገር የማይቻል እንዲህ ነው የማይባል ፍርሃት በቃ ምን ልበልሽ ማኪ ልቤ ላይ ያለ ፍርሃት ግን ደግሞ በዚሁ ልቤን ያፈቀርኩሽ ማኪ እስከዛሬ መኖሩ የግድ ስለማስፈልግሽ ነበር አሁን ግን በፍቅር ነው እየኖርክ ያለ ተነስተሻል እንዴ ሁሉንም ነገር ሰምቻለሁ አይተኛሽ መስሎኝ ነበር በቃ ሁለተኛበት ቢኒ እኔማ ፍቅራለሁ ግን አዎ ቢኒ ቆይ ላስረዳ እኔ ሰው ሲጎዳ ማየት አልፈልግም አባዬን ማለቴ ኪዳኔን ጥሩ ቦታ አላገኘሁትም ነበር በጣም አሳዘነኝ ገንዘብ በደንብ ያስፈልገው ነበር ደስ ሳይለኝ ነው ወላጅ አባቴን ያገኘሁት የኔ እርግብ ይቅርታ ቢኒ ያፈቅራለሁ ጥለሽኛ ትሄጂ ምንም ብታደርግ ምንም ብትሆን ጥዬ አልሄድም ይሄ ደግሞ ቃሌ ነው አባዬ ቆይ ለምንድነው እስካሁን ያልደወለው ቆይ ማንም ለምንድነው ምንም እያለኝ ያለው ነው ቆይ የተባለው ነገር በሙሉ እውነት ከሆነ ምንድነው የማደርገው እኔ አልችለውም ቆይ ያቺ ሰይጣን የት ሄዳ ነው ደህና ማለት ደህና አደራችሁ አድረናል እንዴት አደርሽ አሁን እኮ ሰላም ኮካ ድምጻችሁን ሰምቼ ከፈትኩባችሁ ልልት አልጠበቅሽም አይደለ ከትናንቱ በኋላ እሱማ መታረቃችሁ አይቀርም ነበር ግን እንደዚህ ባንዴ አልጠበቅኩም ማኪ እንዴት አንጀት እንደምበላ ታውቂያለሽ ልልቴ አውቃለሁ ኧረ እባክህ እሺ በቃ ደህና ዋል ቆይቼ ሰይጣን አንብላሳ የእናቴን ጉዳይ ጨርስና መለስልሻለሁ ቢኒ በእናትህ ልቀቀኝ ትጥለኛለህ ልቀቀኝ እያልኩ እኮ ነው አንድ ነገር ታደርገኝና ግን አልለቅም እሺ ኧረ እባክሽ ምን ታደርጊያለሽ ዘላለም አጉቼ ነው የምኖረው ኧረ እንደዛ ከሆነ በቃ አልለቅሽማ ቢኒ በእናትህ የምሬን ነው እሺ ባባትህ እንደዚህ ሆነ ስላየሁህ ደስ ብሎኛል ደስተኛ ሆነ ካየሁህ እኮ በጣም ቆይቼ ነበር አፈቅርሻለሁ ማን የደወለው መታወቂያ እንዳናግረኝ ማን የደወለው ቢኒ ምን ሰምተሽኛል እንዳትከተኝ ይሄ ልጅ ቆይ ምን እየሆነ ነው ከደቂቃዎች በፊት እንደሚያፈቅረኝና ከኔ ውጭ መኖር እንደማይችል እየነገረኝ አልነበር እንዴ አሁን ደግሞ እንዳትከተኝ ሮቤል ልጅ ሮቤል
ለምንድን ነው እስካሁን ምንም ያልሰማህ? ሰዓቱ እኮ ሄደ። ማታ ኪዳኔ አይን ላይን ተያይተን ወይም ያቺ ቁራጭ ልዕልት መታ መጮህ ነበረ። ኪዳኔ መጥቶ ቢዝት ወይም ሊያስፈራራ ይችል ነው፣ ግን ምንም የለም። እማዬ